ምናልባት እናንተ ሊሰለቻችሁ ይችላል። እኔ ግን በፍጹም አይሰለቸኝም። ዛሬም ነገም ከነገ ወዲያም ፍትህ ለአክሱም ሙስሊሞች ማለቴን እቀጥላለሁ። ምናልባት ቪዲዮ እጃችሁ ላይ መጥቶ ስክሮል ልታደርጉ ትችላላችሁ። እኔ ግን ስክሮል አደረጋችሁ አላደረጋችሁ አንድ ሙስሊም እንኳን አይቶ እዝነት ልቡ ላይ ተፈጥሮ ያንን ቪዲዮ ሼር ላይ ኮፒ ሊንክ ሪፖስት አድርጎልኝ የሆነ ቦታ ሊደርስ ይችላል የሚለውን አመለካከት ይዤ ቪዲዮ ለመስራት ወደፊትም እሄዳለሁ። በተለይ አሁን ላይ ከመቼውም ጊዜ በላይ አክሱም ሙስሊሞች ከጎናቸው የምንቆምበት ጊዜ ነው። ወላሂ ከዚህ በላይ ሞት የለም፣ ከዚህ በላይ ስቃይ የለም፣ ከዚህ በላይ እንግልትና ግፍ የለም። የመስገጃ ቦታ ከተከለከሉ 7 ሳምንት ቢቆዩም እነሆ ደግሞ ዛሬ እቤታቸው እንኳን እንዳይሰግዱ እየተደረጉ ነው። ሶላትን እቤት እስከ መስገድ፣ ሰላትን እቤት መስገድ እስከ መከልከል ደረጃ የሚያደርስ ከዚህ በላይ በደል የለም። በቁም መቀበር ማለት ይህ ነው። የሰው ልጅ ከሞተ በኋላ ነው የሚሰገድበት። በህይወት እያለ ሊሰግድ የሚገባውን ሶላት እስከ መተው ደረጃ የሚያደርስ ከዚህ በላይ ግፍ አለ እንዴ? ወላሂ አክሱም የዘመናችን የሙስሊሞች መቃብር ማለት አክሱም ናት። ከአክሱም በላይ ጽንፈኛ የለም። የትኛውም አካባቢ ላይ ያለ ጽንፈኛ የአክሱም ግን በጣም ይለያል።